የኢራን ድሮኖች በመካከለኛው ምስራቅ ሀገራት ሰማይ ላይ የእሳት ዝናብ እያዘነቡ ባሉበት በዚህ ወቅት የጠቅላያችን ዱባይ መመላለስ ለምን ይሆን? የምስራቅ አፍሪካ 70% የውሃ ማማ ለሆነችው ኢትዮጵያስ ሰሞነኛ ጉዳዮች ምን ይጠቅሟት ይሆን? እነዚህንና የመሳሰሉ ትንታኔዎችን ይዘንላችሁ መጥተናል። ውድ ተመልካቾቼ የዚህ ፔጅ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንዲሆኑ ስንል እንጋብዛለን። አንድ ወር ሊሞላው ቀናቶች የቀሩት የኢራንና አሜሪካ እስራኤል ጦርነት ዓለማችንን ወደ ማይጠበቅ አቅጣጫ እየወሰዳት ይመስላል። እንደ ፕሮፌሰር ጃንግ ገለጻ ይህ ጦርነት የኃይል ጦርነት አይደለም ይላሉ። እሳቸው እንደሚሉት የኪስና የውሃ ቦምብ ጦርነት ነው ይላሉ። ፕሮፌሰሩ ቀላል ሰው አይደሉም። የጂኦፖለቲካ ትንታኔን በመስጠት በዓለም የታወቁ አንቱታን ያተረፉ ተመራማሪ ናቸው። ቀጥለውም ፕሮፌሰሩ እንዲህ ይላሉ። አሜሪካንና እስራኤል የኢራን አከርካሪን ለአንዴና ለመጨረሻ ጊዜ ሰብሮ ለመጣል የውሃ ጥም ስትራቴጂ ሲል ዘየዱ። ኢራንም በበኩሏ የአሜሪካን የጀርባ አጥንት የሆኑትን የገልፍ ሀገራትን ማሽመድመድ የአሜሪካን የገንዘብ ምንጭ በተዘዋዋሪ ማድረቅ ነው ትላለች። ለዛም ይመስላል የውሃ ቦምብ ስትራቴጂ ስትል የሰየመችውን ንድፍ ይዛ እንቅስቃሴ ላይ ያለችው። ይህ ስትራቴጂ በእርግጥም አመርቂ ውጤት ያመጣ ይመስላል። እዚህ ላይ እንዴት ኢራን ዱባይን፣ ባህሬንን፣ ኳታርን ስለመታች የአሜሪካ ኢኮኖሚ ይዳከማል ልትሉ ትችላላችሁ። ትክክል ናችሁ። ነገር ግን የዱባይና የኳታር ኢንቨስተሮች ዘይትና ነዳጃቸውን ሽጠው ወደ አሜሪካ አክሲዮን ገበያ ጎራ ይላሉ፣ ያመራሉ። ስቶክ ማርኬት ላይ ያላቸውን ረብጣ ዶላር በሚሊየን በትሪሊየን የሚቆጠር ዶላር ፈሰስ ያደርጋሉ። እነዚህ ኢንቨስተሮች ፈሰስ የሚያደርጉት በአሜሪካ የጀርባ አጥንት በሚባሉት ጉግል፣ ማይክሮሶፍት የመሳሰሉ ካምፓኒዎች ላይ ነው። ይህ በቀጥታም ባይሆን በተዘዋዋሪ የአሜሪካን ኢኮኖሚ በትልቁ ያናውጠዋል። ኢራን የውሃ ቦምብ ስትራቴጂ መዘየዷ ታዲያ ለኢትዮጵያ ከዚህ ሁሉ ምን ትጠቀማለች ነው ጥያቄው። ጎበዝ፣ እስካሁን አብራችሁኝ ካላችሁ ቀጣይ የምናወራውን ለመረዳት አትቸገሩም ማለት ነው። የመካከለኛው ምስራቅ ሀገራት ተፈጥሮ በውሃ እጥረት በጣም የተጎዱ ናቸው። ይህም ማለት በጨዋማ ባህሮች የመከበባቸው ምክንያት ነው። ታዲያ እነዚህ ውሃ ወደ መጠጥ ለመቀየር ዲሳሊኔሽን የተባለን ግዙፍ ቴክኖሎጂ ይጠቀማሉ። ይህ ቴክኖሎጂ በጣም ግዙፍና ብዙ ብሮችን ብዙ ረብጣ ዶላሮችን የሚፈልግ ነው። ታዲያ ኢራን ዲሳሊኔሽን የተሰኙትን ሳይንሳዊ ግዙፍ የውሃ ማጣሪያዎችን ነው ለመምታት የወሰነችው። ይህ ማለት በመካከለኛው ምስራቅ ያሉ የኢንቨስተሮችን አቅም ማዳከም፣ ለአሜሪካ የአክሲዮን ገበያዎች የስቶክ ማርኬት ገበያዎች በቀጥታ የመቀዛቀዝን ድል ይፈጥርላታል ማለት ነው። ኢራን እነዚህ የውሃ ማጣሪያዎችን መታች ማለት ለመካከለኛው አረብ ሀገራት ከእንቅርት ላይ ጆሮ ደግፍ እንደማለት ነው። እጅጉን ከባድነቱን እንድትረዱት አንዳንድ ቁጥሮችን እንመልከት። የውሃ ውጥረት ወይም ዋተር ስትረስ የሚባል ነገር ሰምታችሁ ይሆናል። ይህ ባጭሩ አንዲት ሀገር የምትጠቀመውንና ከተፈጥሮ የምታገኘውን ውሃ አለመመጣጠን ማለት ነው። ይህ ለአብዛኛው ዓለም ሀገራት ችግር ላይሆን ይችላል። በመካከለኛው ምስራቅ ስናይ ግን በጣም ከባድ ነው። ይህንን በቁጥር አስደግፈን እንይ። ግብጽ 6420%፣ ሳውዲ 883%፣ ባህሬን 4000%፣ ዱባይ 17% ይዘዋል። ይህ ማለት የሳውዲንና የግብጽን እስኪ በተናጠል እንይ። ለምሳሌ ከሚያገኙት የውሃ የመጠጥ ውሃ 1 ኩባያ ብቻ ነው ከተፈጥሮ ማለት ነው። ይህ ማለት ሌላ ተጨማሪ 6419 ተጨማሪ ውሃ ኩባያዎች ያስፈልጓቸዋል ማለት ነው። የዱባይንም ስናይ እንደዛው ነው። 17000 ተጨማሪ ማለት 16999 ኩባያ ሌላ ውሃ ያስፈልገዋል ማለት ነው ለአንድ ሰው። ይህ ነው ዲሳሊኔሽን የተሰኘውን ሳይንሳዊ የውሃ ማጣሪያ ዘዴ ቋቁሙ
ያስገደዳቸው። ከለነዚህ የውሃ ግዙፍ ማሽኖች ዓለም የሚደነቅባቸውና ሊያያቸው ሊዝናናባቸው የሚቅኖጠነጥባቸው ዱባይ፣ ዶሃ፣ አቡዳቢ፣ ኳታር በቀናት ወይም በሳምንታት ውስጥ ድምጥማጣቸው ይጠፋል ማለት ነው። ይህ የኢራን ዋተር ቦምብ ስትራቴጂ ለዱባይና መካከለኛው ምስራቅ ሀገራት ከሞት የመባንን ያክል ያነቃቸው። ይህም ይመስላል። ለዚህም ደግሞ የምስራቅ አፍሪካ የውሃ ማማ የሆናቸውን ሀገራችን ኢትዮጵያን ተመራጭ የሆነች ይመስላል። ጠቅላዩ የኢራን ድሮኖች እንደ እሳት እየዘነቡ በመካከለኛው ምስራቅ ሰማይ ላይ እየዘነቡ ባሉበት በዚህ ወቅት መመላለሳቸው ለዚህ ይመስላል። ጥናቶች እንደሚያሳዩት ሀገራችን ኢትዮጵያ ከ70% የሚሆነውን የምስራቅ አፍሪካ የውሃ ማማ ናት። ተፈጥሮ አብዝታ የቸረቻትን ድንቅ ሀገር በቅርብ በተደረገው ጥናት መሰረት ከገጸ ምድር ውሃ ባሻገር የከርሰ ምድር ውሃ ውስጥ ታላላቅ ባህሮች እንዳሏት ተረጋግጧል። በገጸ ምድር የሚገኘው እና ግዙፉ የጣናን ሐይቅ 10 እጥፍ የሚበልጡ ግዙፍ የውሃ ሐይቅ በኢትዮጵያ ምድር ውስጥ እንዳለ ተረጋግጧል። ይህ ለመካከለኛው ምስራቅ ሀገራት ዋስትና እንደማግኘት ነው። የገጸ ምድር ውሃው በተፈጥሮ ወይም በሌላ አጋጣሚ አደጋ ቢጋረጥበት እንኳን በቂ የውሃ ዲፖ እንደማለት ነው። የከርሰ ምድር ውስጥ ያላት ውሃ ተመልካቾቻችን ቀጣዩንና ጥልቅ ትንታኔ ያዘለውን በፓርት 2 ይዘንላችሁ እንመጣለን። የእናንተ ድጋፍ የኛ ብርታት ነውና ድጋፋችሁ አይለየን እንላለን። አብራችሁን ስለነበራችሁ እናመሰግናለን።